እስኪ የዛሬ ውሎዬን ደግሞ ላሳያችሁ ጋይስ። የዛሬ ውሎዬ ፍየል ጥበቃ ነበር። እስኪ ትንሽ ቀረጽ አርጌ ለቤተሰቦቼ ላሳያቸው ዛሬ የዋልኩበትን ብዬ ይዤ መጥቻለሁ ማለት ነው። ፍየሎችን ለምለሙን በቃ ሳሩን እንዴት ደስ እንዳለ መሰላችሁ። እስኪ ልቀርጽላችሁ ብዬ ማለት ነው። ሁልጊዜ ነው የምነዳው በነገራችን ላይ ብቻ ዛሬ ትዝ አለኝና እስኪ ግዴታ ሙሉበትን ላሳያቸው ብዬ ይዤ መጣሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የእሙኑሩ ቤተሰቦች ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ ዛሬ እሙኑሩ በፍየል መጥታለች። ምንድነው አንቺ አንዴ በፍየል አንዴ በግመል አንዴ በጎርፍ ነው የምትሉት? እንግዲህ ስራ ነውና ግዴታ የምሰራውን ስራ ማሳየት አለብኝ ለእናንተ ማለት ነው። ዛሬ ወጣሁና ማምሻ ላይ ሀገራችን ማምሻ ላይ ይባላል። እዚህ ሀገር ደግሞ ከአሱር በኋላ ወጣሁኝና እነዚህን ፍየል ላበላ ብዬ እስኪ ለውድ ቤተሰቦቼ ትንሽ ቀረጽ አድርጌ ላሳያቸው ብዬ ወደ እናንተ ይዤ መጥቻለሁ ማለት ነው። ይሄ ደግሞ ውሃ ነው። በነገራችን ላይ እዚህ ሀገር መጀመሪያ ውሃ ታጠጫለሽ ወይ ታጠጣለህ። ወንዶች እንኳን ታውቁታላችሁ፣ ስራችሁ ነው። ከዛ በኋላ ከትንሽ ደቂቃ በኋላ ፍየሎቹ ይገባሉ ማለት ነው። አፈር እንዳይቦልባቸው ሳሩን ሲነጩት አፈር እንዳይቦልባቸው ማለት ነው። ረጋ ብሎ ይበላሉ። እዚህ ደግሞ እነ አምባሳደር በቃ ያስቦል እንደው በቃ ኧረ ተዋት ትብላ ኧረ ወይት በቃ እምቢ አሏት። አገሩን ልወሰው እያሉ ነው በቃ ይዘዋት እና ሀገራችን ቤት ስንጠርግ ነበር ውሃ የሚርከፈከፈው እንዳይቦልብን። እዚህ ሀገር ግን ለፍየል ለገንዘብ ያላችሁ እንክብካቤ ትጠላላችሁ። የኛ ሀገር ፍየል ውለሽ ግቢ ነው የምትባለው። ጧት እንሸኛቸዋለን፣ ማታ ራሷ ናት የምትመጣው። ሀዋሌበት ብላ ትመጣለች። ደግሞ አጠፉም እንግዲህ አንድ ሁለት ይቀራሉ። ከዛ ማታ ትወጭና ፍየል ያየህና ወዲህ በለኝ እያልሽ ማምሸትሽ ነው። እስኪ ዶሮዬም አሉኝ እዚህ ዶሮቹ፣ ፍየሎቹ፣ ወፎቹም አሉ። በጣም ፍቅር ናቸው። እኔ እኮ ዶሮቹ የሚከተሉት ነገር ነው የሚገርሙኝ። በቃ በየሄድኩበት ግመል ስነዳም ራሱ ቢከተሉኝ ደስ ነው የሚላቸው። ግን ሩቅ ቦታ ስለሆነ አይሳካላቸውም። እዚህ ግን በቃ ሮጠው ነው በቃ ሮጠው እነሱ ናቸው መሪ። በቃ ፍየሎቹ ሲከፈቱ ማለት ነው። ሀገራችን ከደጃፍ ሳር ሲበቅል ጥሬ ስለሚፈስ እዛው ስለምናሰጣበት አዛው ያገኛሉ እያሉ ነበር ሲበሉ። እዚህ ግን ምን እንደሚያገኙ ከሳሩ ውስጥ እንጃ ነው። አብረው ሳሩን እየበሉ ነው። እንግዲህ እኮ ነው። ያቸው ወፎቹ ደግሞ እዚህ ያሉ ያቸው በዛ ላይ ዱር የሚታያቸው አለ። ሩቅ ነው ግን ስለቀረ እንትን ቅርብ ይመስላል። በጀዋል ላይ ቀረብና ራቅ ስለማረገው። እዚህ ደግሞ ይሄ ትንሽ ቆጥ ብሎ ይመጣሉ ወደዚህ። አሁን ያጠጣሁት ነው። ከትንሽ ደቂቃ በኋላ ወደዚህ ይመጣሉ። ትንሽ ረጋ ካለ በኋላ ማለት ነው። ከዛ ወደዚህ ይሸጋገራሉ። እርሻም አለ። አሁን የታረሰ እርሻ አለ። የሚታያችሁ ያን እርሻ ነው ይሄ እዚህ ማለት ነው። ይሄ እንግዲህ ሳሩ ሲደርቅ ይሄ ይዘራ ማሽላ፣ ይሄ ይዘራና ማሽላ ደግሞ ሲያድግ እየተጋጠጠ ደግሞ ለፍየሎቹ ይበላሉ። ለፍየል ለላም ይበላል ማለት ነው ማሽላውን። እና አካባቢው በጣም ደስ የሚለው የሚገርማችሁ ልክ ኢትዮጵያ እንዳላችሁ የሚያስታውሰው። ስራው ደግሞ ስታዩት ከባድ ይመስላል፣ ግን በጣም ቀላል ነው ስራው። በቃ እንደዚህ ይበላሉ። ታስገቢያለሽ በቃ ታልቢያለሽ በቃ። በነገራችን ላይ ሳስገባ አልቀረጽኩላችሁ። ማረቦቹ ምናምን ነበሩና አልቀረጽኩትም። ለቀረጽ ብዬ አይመቸኛል።
እነሱ ገቡ። ከዛ ቪዲዮውን ተውኩት፣ አላስገባሁትም ማለት ነው። እዚህ ያለ ደግሞ እዚህ ዱር ማለት ነው። ልክ እንደ ሀገራችን ሴራ፣ የሀገራችን ሴራ አለ አይደለ? ወይም ዱር በቃ ልክ እንደዛ በሉት። ውስጡ ያስፈራል። በጣም ነው የሚያስፈራው ውስጡ። ግን ከኔ ከዚህ በጣም ነው የሚርቀው። እዚህ ቅርብ ይመስላል። እንደዚህ ቀረብ ሳረገው ቪዲዮ እነዚህ ትናንሾቹ ናቸው እንጂ ቀረብ ያሉትኝ ሌላው ሩቅ ነው። እዚህ እርሻው ይሄ እርሻ ነው እንግዲህ የሚዘራው። አሁን ታርሷል፣ ተገምሷን ታይሞ ይዘራል። እንግዲህ ከወር በኋላ ምናምን የሳሩ ሲደርቅ ማለት ነው። እንደ ሀገራችን አሁን ማሽላ ደርሷል። ጤፍ ማሽላ እየወለደ ነው። ጤፍ ደግሞ ደርሷን ያው እየደረቀ ነው ማለት ነው ሀገራችን። እዚህ ሀገር ደግሞ ሳር ፍየል ይብጌ በላ ነው። ማሽላ ሰዓቱ ገና ነው። የማሽላው ሰዓት ገና አልተዘራም። እና ሀባይቢ እስኪ እዩት እንግዲህ ራያ ሜዳው ትላላችሁ። ደስ ሲል ብታዩ ሳሩ ለምለሙ እንዴት ደስ እንደሚል። እስኪ ትንሽ ራቅ አድርገው እስኪ ያቸው ፍየሎቹ ደስ ይላሉ። ሳሩ ደስ ነው የሚል። የሚገርማችሁ ሳሩ እስኪ እዩት ሳሩን። ዋጃ ውሃ ነው የሚመስለው። ዋጃ ውሃ፣ ራያ ዋጃ ውሃ ፌጫው። ሀባይብ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቪዲዮቱ ያው ትንሽ ደቂቃ ለቀው እኔ ብዙም አላስረዝምባችሁም። እስከ መጨረሻው እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ደግሞ እስኪ በምን እንደምመጣ በኮሜንት አሳውቁኝ ማለት ነው። እስኪ በምን ልንጣ። ስራዬ በትርፍ ሰዓቴም ግመል ምን እዳለሁ፣ ፍየልም አበላለሁ። መቼም ያው ጀዳና እንጨት አትሉኝም እናንተ እንደሆናችሁ። ከሰዎች ውጭ ምን ስራ ይዤላችሁ ልንጣ? በኮሜንት አሳውቁኝ ማለት ነው ሀባይብ። እና ቪዲዮውን እስከ መጨረሻው እያያችሁ በድጋሚ እስከምንገናኝ መልካም ቆይታ እላችኋለሁ ውዶቼ። ባይ ባይ።